በጣም ድንቅ ስርዓት ነው አይደል? በጣም ድንቅ ስርዓት ነው። ጸሎት ከመለኮት ጋር የሚደረግ ህብረት ነው። ከመለኮት ከፈጣሪ ጋር የሚደረግ ህብረት ነውና በመረዳት በእምነት በመንፈስ ውስጥ ሆነው የሚጸልዩ ሰዎች ለነሱም ለአካባቢያቸውም ለሀገር ለቤተክርስቲያን ለራሱ ለእግዚአብሔርም በጣም ታላቅ ነገር ይዘው ይገለጣሉ። የጸሎት ሰዎች በመንፈስ ከመለኮት ጋር የሚደረግ ህብረት ስለሆነ ማለት ነው። ፕሮግራም ማሟያ አይደለም። በጣም ጥልቅ ስርዓት ነው። ጸሎት ጥልቅ ስርዓት ነው። ወንድሞቻችን እነ ያዕቆብ ይሄ ገብቷቸው ነበር አይደል? ከዚህ በፊትም እንደተካፈልነው ያዕቆብ የእግዚአብሔር ልጅ ነው፣ የእግዚአብሔር አገልጋይ ነው። ግን ሳይረዳና ሳያውቅ ልጅነቱን አገልጋዩነቱን አሳልፎ በመስጠት በላባ ቤት ውስጥ ሌላ ሰው ሊሰራ የሚችለውን ስራ ይሰራ ነበር። ይሰራ ነበረ ያዕቆብ። ምን ማለት ነው? ስራ አንሰራም አንማርም እያልን ሳይሆን በመስራት በመማር ሂደት ውስጥ ዋና የኛ ትኩረትና ዋና የኛ ዓላማ የእግዚአብሔርን ሐሳብ በዛ ቦታ ላይ ለማስፈጸም ነው። ይሄንን እስካልተረዳን ድረስ ብዙ ዘመኖቻችን ይባክናሉ። እኛን እግዚአብሔር ሲጠራን፣ እኛን እግዚአብሔር ሲያድነን ለዓላማ ስላዳነን፣ ለዓላማ ስለጠራን። አያችሁ፣ ሌላው ማህበረሰብ ወደ እግዚአብሔር መንግስት ያልተቀላቀለው የእግዚአብሔር ልጅ ያልሆነው ማህበረሰብ እንደፈለገው መኖር ይችላል፣ መብት አለው። እኔና እናንተ እግዚአብሔር ሲያድነን ግን የህይወታችንን መሪ ተቀብሎ እኔ ልምራችሁ ብሎ እኔ በእናንተ ላይ ዓላማና እቅድ አለኝ ብሎ ለፐርፐዝ ለዓላማ ነው ወደኛ የመጣው እግዚአብሔር የመጣው። አንድ የሕክምና ባለሙያ ይሁን ወይም ደግሞ ህግ አስከባሪ ፖሊስ ወይም ትራፊክ ይሁን ማለዳ ከቤቱ ተነስቶ ሲወጣ ትኩረት ሰጥቶ ስራውን ለመስራት እንደሚወጣው፣ ህግ ለማስከበር እንደሚወጣው፣ ሐኪሙ በሽተኛን ለማከም አስቦ አቅዶ ልቡንም አእምሮንም ጊዜውን ሁሉ አስገዝቶ ለዛ እንደሚወጣው እኔና እናንተ ሌሎች ስራዎቻችን እየሰራን በዓላማ ሰዎችን ለማዳን፣ ሰዎችን ለመታደግ፣ ሰዎችን ወደ እግዚአብሔር ለማስጠጋት በዓላማ ነው የምንወጣው የምንንቀሳቀሰው። ለምሳሌ አንድ የሕክምና ባለሙያ መስሪያ ቤቱ ላይ ከደረሰ በኋላ አይ ዛሬ እኔ ማከም ደስ አላለኝም፣ ቤቴ እሄዳለሁ፣ ቤቴ ሄጄ ተኛለሁ አይልም። በሱ እዛ ስፍራ ላይ አለመቀመጥ፣ በሱ የሕክምና ተግባሩን አለመፈጸም የሚሰቃይ ሰው፣ በህመሙ የሚቀጥል ሰው፣ አንዳንዱም ደግሞ ወደ ሞት የሚሄድ ሰው ሊኖር ይችላል። ስለዚህ ቢመቸውም ባይመቸውም፣ እንቅልፉ ቢመጣም ባይመጣም፣ ቢደክመውም ባይደክመውም ዓላማውን ፈጽሞ ይሄዳል። እኔና እናንተ እንደዛ ነን። ደስ ስላለን ደስ ስላላለን አይደለም የእግዚአብሔርን ስራ የምንሰራው። ደስ ቢለንም ባይለንም፣ ቢደክመን ባይደክመን፣ ብንበላ ባንበላ፣ ምንም ነገር ቢሆን በመውጣት በመግባት የህይወት ስርዓታችን ውስጥ እግዚአብሔር የሚፈልገውን ነገር በሙሉ ዴይሊ እያደረግን እንወጣለን። ዴይሊ እኔና እናንተ ስንል እዚህ ጉባኤ ያለን ብቻ ሳይሆን አጠቃላይ ዓለም ውስጥ ያሉ የእግዚአብሔር ልጆች በዚህ እሳቤ ራሳችንን ቃኝተነው ማንወጣ ማንገባ ከሆነ የአምላካችንን ስራ እናዘገየዋለን። ምክንያቱም አምላክ በስራ ላይ ነው። ራእይ ይዞ እየተንቀሳቀሰ ነው። ሰዎችን ሁሉ ማዳን፣
ሰዎችን ሁሉ ወደሱ መመለስ እሱ በሚፈልገው እሳቤ ውስጥ አድርጓቸው እዚህ ምድር ላይ እንዲመላለሱ ራእይ ሰንቆ እግዚአብሔር ይመላለሳል። ራእይ ያለው ፈጣሪ ራእይ ያለው እና ይሄ ራእይ ግን የሚፈጸመው በእኔና በእናንተ ነው። በፓስተር በነቢይ በሐዋርያው ብቻ ነው። እንዲያውም እኮ የፓስተር የነቢያት የሐዋርያት ትልቁ ድርሻ ይህንን ሐሳብ በመግለጥ የሰዎችን አይን ይሄ ማስተዋል የሚባለው ነገር በመስጠት ሰዎች ሁሉ የእግዚአብሔር ሰራተኞች እንዲሆኑ ማድረግ ነው። ሰዎች ሁሉ የእግዚአብሔር ልጆች ሁሉ ሰራተኛ ሆነው ሲንቀሳቀሱ እዚህ ምድር ላይ በቀላሉ የአምላክ ሐሳብ ይፈጸማል። ልክ መንግስት ታውቃላችሁ፣ መንግስት እነዚህ የሕክምና ባለሙያዎችን ወይም ደግሞ ሌሎች ሙያ ያላቸውን ሰዎች ከዩኒቨርሲቲ አስመርቆ ሲለቃቸው በፕላን ነው የሚለቃቸው። ብዙ አይነት ችግርና ክፍተት እሱ በሚያስተዳድራት ምድር ላይ አለች። ስለዚህ ይህንን ክፍተትና ችግር ያ አስተምሮ ያስመረቃቸው ሰዎች በሙሉ በመሰማራት ያንን ችግር እንዲቀርፉለት ነው የሚያስተምራቸው። መንግስት እንዲሁ አያስተምርም። ስለዚህ እነዚህ በብዙ መቶ ሺህ የሚቆጠሩ ሰዎች ከተማሩ በኋላ በገጠር በከተማ ይሰማራሉ። ከዛ በተቀጠሩበት መስሪያ ቤት ውስጥ ሆነው የመንግስትን ሐሳብ ይፈጽማሉ። እኛም እንደዛ ነን። ካህናት አድርጎናል ሲለን እግዚአብሔር ሰራተኞች አድርጎናል እያልን እንደሆነ እንድናውቅ ያስፈልጋል እንጂ በቤተክርስቲያን ላይ ስንገናኝ ጸለይን ብቻ ስንሄድ ቤታችንም ደግሞ ሄደን በቃ ጸለይን ማምለከን መተኛት ብቻ አይደለም። እሱ አንደኛው የመንፈሳዊ ሰው የህይወት ስርዓት ነው። አንዱ መገለጫ ነው። ዋናው የመንፈሳዊ ሰው የህይወት መገለጫው ግን የእግዚአብሔር ሰራተኛ ሆኖ መንቀሳቀስ በመቻሉ ነው። ከኔ ጋር ናችሁ? ይሄ በጣም ትልቅ እውነት። ዲያብሎስ ከሸወደን የሚሸውደን በዚህ ነው። ካደነዘዘን የሚያደነዘዘን በዚህ ነው። የእግዚአብሔር ሰራተኞች እንዳልሆንን አስበን እንድንኖር ያደርገናል። ስለዚህ ምንም የሚመጣ ለውጥ ስለማይኖር ዲያብሎስ የሚፈልገውን ስራ እየሰራ ይኖራል ማለት ነው። ፍጥረት እንደዚሁ እየተሰቃየ ይቀጥላል ማለት ነው። ፍጥረት እንደዚሁ እግዚአብሔርን ሳያውቅ ይቀጥላል ማለት ነው። አዎ አንዳንዴ ታውቃላችሁ በጉባኤያችን ላይ ሰዎች ሲድኑ ምናምን ደስ ይለናል። ብዙ ህዝብም ወደ እግዚአብሔር መንግስት በአንድ ጉባኤ ላይ ሲጨመር ደስ ያሰኛል። ግን በጥልቀት ብናየው የእግዚአብሔር ዓላማ በአንድ ጉባኤ ላይ ብዙ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ሳይሆን የእግዚአብሔር ትልቁ ዓላማ ዕለት ዕለት የእግዚአብሔር ልጆች ባሉበት ስፍራ ላይ ነፍሳት እንዲጨመሩ ነው። የሆነ ጉባኤ ላይ እንዲጨመሩለት አይደለም ትልቁ የእግዚአብሔር ፍላጎትና እቅድ። አብረውን የሚማሩ ተማሪዎች፣ አብረውን የሚሰሩ ሰራተኞች፣ ጎረቤቶቻችን፣ ድንገት በህይወት ጉዞ ላይ የምናገኛቸው ሰዎች ወደ እግዚአብሔር መንግስት እንዲጨመሩለት ነው እግዚአብሔር የሚፈልገው። ምክንያቱም ያ ነው አዋጭው የእግዚአብሔር ቢዝነስ። ብዙዎች ወደ እግዚአብሔር መንግስት እንዲጨመሩ ከተፈለገ፣ ብዙዎች ምድርን በእግዚአብሔር ልጆች እንዲሞሉ ከተፈለገ ሁላችንም ሰራተኛ ሆነን እንድንንቀሳቀስ እግዚአብሔር ይፈልጋል። ጉባኤያችን ላይ ብቻ የሚድን ነፍስ የምንጠብቅ ከሆነ በጣም ሞኞች ነን በእውነት። የብዙዎቻችን ምልከታ እሱ ነው። የብዙዎቻችንም ችግር እሱ ነው። ዛሬ በጉባኤያችን ላይ አንድ ነፍስ ቢድን አዎ ደስ ያሰኛል። ምን ጥያቄ ያለው? ደስ ያሰኛል። ግን የእግዚአብሔር ትልቁ ደስታ፣ የእግዚአብሔር ትልቁ ፍላጎትና ዓላማ ቀን ላይ 12 ሰዓት ሙሉ በስራ ዓለም ውስጥ ያገኛቸው ሰዎች አሉ። በስራ ዓለም ውስጥ አብረው የሰሩ አሉ፣ አብረው የተማሩ አሉ። ለነሱ የሰጠኸው የእግዚአብሔር እውነት ምንድነው የሚል ሙግት ነው እግዚአብሔር የሚይዘው። በዚህ ነው ጠላት የሚያደነዝዘን ቅዱሳን፣ በዚህ ነው የሚያደነዝዘን። አያችሁ፣ አሁንም ልድገመው። እኔና እናንተ ስንል አሁንም ይሄ ጉባኤ ብቻ ሳይሆን በመላው ዓለም ያሉ የእግዚአብሔር ልጆች በዕለት ተዕለት የህይወት ስርዓታቸው ውስጥ የእግዚአብሔር ሰራተኛ ሆነው ቢንቀሳቀሱለት በዓላማ
ታክሲ ውስጥ ስገባ አዎ ከሆነ ቦታ ወደ ሆነ ቦታ ለመሄድ ነው ታክሲ ውስጥ የገባሁት፣ ምንም ጥያቄ የለው። ታክሲ ውስጥ ስገባ ግን በዓላማ ጭምር መግባት መቻል አለብኝ። ሰበብ ፈልጌ በጥበብ በእውቀት ድንገተኛ በሚመስል መንገድ ብቻ እግዚአብሔር እንዳደርግ በሚፈልገው መንገድ ጥቂት የእግዚአብሔር እውነት እንድሰጥ እግዚአብሔር ይፈልጋል። ጥቂት አብሮኝ የተቀመጠው ሰው 20 ደቂቃ ሙሉ ሳላናግረው እንዲሄድ እግዚአብሔር ፍላጎቱ አይደለም። ምክንያቱም እኔና አንተ ውስጥ እኔና አንቺ ውስጥ የተቀመጠው የህይወት ቃል ስለሆነ የሰዎችን የዘላለም ዕጣ ፈንታ የሚወስን ቃል ነው የተቀመጠው። ትላንትና እሁድ የጌታን ራት ስንወስድ አንድን ሐሳብ አይተናል እኮ። የሙታን ትንሣኤ የሚባል አስደናቂ እውነት አይተናል። ትንሣኤ የሚባል አስደናቂ የህይወት ስርዓት አለ። እግዚአብሔር ለሰው ልጆች ያዘጋጀው አለ። ይህንን ትንሣኤ ሰው የሚያገኘው ወይም የሚካፈለው ደግሞ በክርስቶስ ኢየሱስ አማካኝነት ሲድን ነው። ይህንን የመዳን ዕውቀት ደግሞ እግዚአብሔር እኔና እናንተ ውስጥ አስቀምጦታል። ይህንን እውነትና ዕውቀት አስቀምጬ ዝም ስል አጠገቤ የተቀመጠው ሰው ወደ ጨለማ ወደ ሲኦል እንዲወርድ ፈቅጃለሁ ማለት ነው። ሌላ ሰው ባይነግራችሁ እኔ እነግራችኋለሁ። ስላልሰጣችሁት የእግዚአብሔር ጸጋ፣ ስላልሰጣችሁት የእግዚአብሔር ዕውቀት እግዚአብሔር ይጠይቃችኋል። ደግሞአለሁ። ሌላ ሰው ባይነግራችሁ እኔ እነግራችኋለሁ። ውስጣችሁ ስለተቀመጠው ጸጋ፣ ስላነበባችሁት የእግዚአብሔር ዕውቀት፣ ስለተሰበከላችሁ የእግዚአብሔር እውነት ስላልሰጣችሁት ያ ዕውቀት እግዚአብሔር ይጠይቃችኋል። እግዚአብሔር ይጠይቀኛል። ለሆነ እንደ አንድ ዕውቀት ለመካፈል አይደለም እግዚአብሔር ዕውቀቱን የሚሰጠኝ አይደለም። ለመፍትሄ ነው እግዚአብሔር ዕውቀቱን የሚሰጠኝ። ማስደነቅ ባለፈ የሚሰራው አንዳች ነገር አይኖርም። እሱ እኮ አዋቂ ነው፣ እሷ እኮ አዋቂ ነች፣ እሱ እኮ ጥቅስ ይደረድራል ነው። ይሄ አሁን የምነግራችሁ እውነት በብዙ የወንድምና የእህቶቻችን ጉባኤ ቢነገር የሚፈለገው የእግዚአብሔር ለውጥ ይመጣል። መፍትሄ ይዣለሁ፣ ቁልፍ ይዣለሁ። ይህንን መፍትሄ ለፍጥረት እሰጠው ዘንድ ያስፈልጋል። እኔ ውስጥ በተቀመጠ ቁልፍ አማካኝነት የዚህን ሰው የህይወት እንቆቅልሽ እፈታለት ዘንድ እከፍትለት ዘንድ ያስፈልጋል። ከእግዚአብሔር ቃል በላይ መፍትሄ የለም። ከእግዚአብሔር ጸጋ በላይ የሰዎችን ህይወት የሚቀይር ሌላ ኃይል የለም። ቢኖር እንኳን ጊዜያዊ ነው፣ መልሶ የሚጠፋ ነው። ዘላለማዊ የሆነው የእግዚአብሔር እውነትና ቃል ግን በትክክል በሰዎች ህይወት ውስጥ ካደረ ዘላለማቸው ነው የሚቀየረው። ዘላለማቸው ነው የሚቀየረው። ዘላለማቸው ነው የሚቀየረው። ወንጌል ድጋሚ መቼም ለእናንተ መንገር አይጠበቅብኝም። የተቀየረው እኮ ዘላለማችሁ እኮ ነው። ዘላለማችሁ እንደ በፊት ናችሁ ነው እንዴ? እንደ በፊት ከሆነ አስተሳሰባችሁና የህይወት ስርዓታችሁ አሁንም ድጋሚ ወንጌል እንሰብካችኋለን ማለት ነው። ኖ ወንጌል ወደኛ እውነት ከመጣ በኋላ ሙሉ በሙሉ ነው የተቀየርነው። የአስተሳሰብ ዓለማችን ተቀይሯል። የህይወት ስርዓታችን በሙሉ ተቀይሯል። የእግዚአብሔር ልጆች ሆነናል። አሁን በኩነኔ ስር፣ በቁጣ ስር፣ በእርግማን ስር አይደለንም። እንደ ድሮው ጨለማ ሰይጣን እንደ ኳስ የሚያንጠባጥባቸው ሰዎች አይደለንም። በየቀኑ ስሜታችን የሚቀያየር ስሜታችንን የሆነ ሰው እንደ ሪሞት እየተቆጣጠረ እዛና እዚህ የሚያስገባን ሰዎች አይደለንም። አሁን ሪሞታችንን እግዚአብሔር ተቀብሎት እንደ ፈቃዱ በጥበብና በእውቀት በመልካም ጎዳና እየመራን ነው። ልክ መጽሐፍ ቅዱስ በእግዚአብሔር የሚታመኑ ለዘላለም እንደማይናወጡ የጽዮን ተራሮች ናቸው እንደሚል። የጽዮን ተራራ የሚባል አለ፣ ኢየሩሳሌምን የከበባት ተራራ እና ሆም ብለው ነው እስራኤልን የመሰረቷት ሰዎች አጥንተው ኢየሩሳሌምን እዛ ቦታ ላይ የተከሏት። ተራራውን ተመለከቱትና ተራራው ራሱ እንደ ምሽግ ይሆንልናል ብለው ከተራራው ጀርባ ከተማዋን መሰረቷት እና በመንፈስ ቅዱስ አማካኝነት ጸሐፊው ሲጽፍ ይሄ ትልቁ የጽዮን ተራራ ኢየሩሳሌምን የከበባት
ምንም ነገር አልፎ ወደሷ እንዳይመጣ የሚገድባት ተራራ ልክ እግዚአብሔር ለሕዝቦቹ የሚያደርገው ነው አለ። ክብር ለጌታ ለኢየሱስ ይሁን። እንደዚህ ነው እግዚአብሔር ከለላ ሆኖናል። አሁን እግዚአብሔር ከቦናል። አሁን ነፃ የወጣንበትን ዕውቀት፣ ነፃ የወጣንበትን መንፈስ፣ ነፃ ያወጣንን አካል ለሰዎች መናገር መቻል አለብን። ለሰዎች መስጠት መቻል አለብን። በሁለት መንገድ ሰዎች ይህንን አያደርጉም። አንደኛ ሃይማኖት ቀይረዋል እንጂ ሰዎቹ ነፃ አልወጡ። ቀይረዋል። ከኦርቶዶክስ ወደ ፕሮቴስታንት፣ ከሙስሊም ወደ ፕሮቴስታንት መጥተዋል። ነገር ግን የተቀየረ ነገር የሌላቸው፣ የተቀየረ ነገር ስለሌላቸው እየገፋ ይህንን እውነት ለሰዎች የሚያስነግር ነገር ውስጣቸው የለም። የተቀየረ ሰው ግን፣ የተለወጠ ሰው ግን የቀየረውን ቃል፣ የቀየረውን መንፈስ፣ የቀየረውን ሰዎች ለማሳየት ይኖራል። ተደርጎላ በሱ ውስጥ ለውጥ ሆኖለታል። ያንን ሊያስቀረው አይችልም። ሁለተኛ ይህንን እውነት ሰዎች የማይሰጡበት ምክንያት አለመረዳት፣ አለማስተዋል ወይም አለማወቅ ነው። ሌሎች ሰዎች የማያደርጉት ከሆነ አይ በቃ ይህንን እኔም አላደርገውም ማለት ነው ብሎ ሰው ያስባል። ታውቃላችሁ፣ አብዛኛው ሰው የሚያደርገውን ነገር ነው እያደረገ የሚኖረው። አብዛኛው ሰው እንደዛ ነው። ሰዎች የሆነ ነገር ሲያደርጉ እሱም ያደርጋል። ስለዚህ አንዳንድ ሰዎች ዞር ብሎ ሲያዩ ሌሎች ሰዎች ይህንን ድንቅ እውነትና መዳን ይዘውት ለራሳቸው ብቻ ሃሌሉያ እያሉ ሲኖሩ ስለሚያዩ አይ በቃ እኔም ሃሌሉያ ብቻ እያልኩኝ እኖራለሁ ብለው ያስባሉ። ይህ ትልቅ ውድቀት ነው። እግዚአብሔር እኔና እናንተ ብቻ ሃሌሉያ እያልን እንድንኖር ፈቃዱ አይደለም፣ በፍጹም አይደለም። በአዲስ ኪዳን የእግዚአብሔር ቁጣ ከሚገለጥባቸው አንደኛው ምክንያቶች ይሄ ነው። በነገራችሁ ላይ የእግዚአብሔር ልጆች የተሰጣቸውን መክሊት፣ የተሰጣቸውን ጸጋና ዕውቀት ይዘው ሲቀመጡ ለሌላ ሰው ማካፈል ሳይችሉ ሲቀሩ የእግዚአብሔር ቁጣ ይገለጣል። ይዳፈንባቸዋል። መንፈስ ቅዱስ ይዳፈናል። ጸጋቸው ይዳፈናል። የሚያካፍሉ ሰዎች፣ የሚሰጡ ሰዎች፣ ያላቸውን እውነት ሼር የሚያደርጉ ሰዎች ግን ብዙ ይጨመርላቸዋል። ለዛ ነው ጌታ ኢየሱስ ላለው ይጨመርለታል ይላል። ላለው ለሚሰጥ ለሚያካፍል ሰው ይጨመርለታል። ለምን? የሚያባክን አይደለም፣ ሰውየው የሚሰጥ ነው። እግዚአብሔር ደግሞ ዓላማው እውነቱ እንዲበዛለት ስለሆነ ለሚሰጥ ሰው፣ ታማኝ ለሆነ ሰው የበዛ ጸጋ፣ የበዛ ዕውቀት፣ የበዛ ኃይል፣ የበዛ ነገር በሙሉ ይሰጠዋል። ይዘን የምንቀመጥ ከሆነ ግን ሰማያት ለኛ እንደ አለት ይጠጥሩብናል፣ ይዘጉብናል። ይህ ሕያው የሆነ የእግዚአብሔር መንፈስ ከኛ ጋር መነጋገር አይችልም፣ አይፈልግምም ጭምር አባከኞች ስለሆንን። ይሄ እኮ እኔና እናንተ እኮ እንደ ሰው ልጅ ስርዓት እኮ የምናደርገው ነው። ደጋግማችሁ ነገር የምትነግሩት ሰው የምትነግሩትን ነገር የማይፈጽም ከሆነ መንገር ታቆማላችሁ። በሚቀጥለው ቀናቶቹም ወይም በሚቀጥለው ዘመን ውስጥ ያ ሰው ወደ እናንተ አእምሮ መምጣት ሁሉ ያቆማል። ምክንያቱም ታማኝ እንዳልሆነ አይታችኋል። የምትነግሩትን ነገር በሙሉ የሚያባክን እንደሆነ አይታችኋል። ኤክስፔሪየንስ አድርጋችኋል። ስለዚህ ሌላ አማራጭ ትፈልጋላችሁ፣ ሌላ ሰው ትፈልጋላችሁ። እግዚአብሔርም እንደዚህ ነው። ሕያው ነው። ሌላ ጊዜ እንደርስበታለን። ጌታ ኢየሱስ ምድር ላይ በመጣበት ጊዜ ፈሪሳውያንን በጣም የሞገተበት ሐሳብ እኮ እሱ ነው። ይዘው ተቀምጠዋል። የእግዚአብሔርን እውነት ራሳቸው ብቻ ይዘው ተቀምጠዋል። ይንጎማለሉበታል። የእግዚአብሔርን እውነት ይንጎማለሉበታል። በቃ እነሱ ብቻ እንደ ታላቅ ብርሃንና ጻድቅ ተቆርጠው ይንጎማለላሉ። እግዚአብሔር ሁለትና ሶስት ሰው የተንጎማለለ ጻድቅ፣ ቄስ፣ ካህን እንዲባል ፍላጎቱ አይደለም። እግዚአብሔር ፍላጎቱ የሰው ልጆች በሙሉ ጻድቃን ሆነው የእግዚአብሔር ልጅ ሆነው እንዲመላለሱ ነው። የተለየ ፐርሰን የለውም እግዚአብሔር።
የተለየ ጻድቅ ሰው የለውም። እግዚአብሔር አይፈልገውም። እግዚአብሔር እንደዚህ አይነት ስርዓት ምን ማለት መሰላችሁ? ለምሳሌ እኔ 3 ልጆች አሉኝ እንበል። አንዱ ብቻ በቃ ይሄ መልካም ልጅ ሆኖልኝ እንዲገለጥ ማየት ማለት ነው። ሌሎቹስ በቃ ምንም እንዴ አንዳቸውም እንዲጎድሉብኝ አልፈልግም። አንዳቸውም እንዲጎድሉብኝ አልፈልግም። እግዚአብሔርም እንደዛ ነው። ሁሉም ከእርሱ ማኅፀን የወጣ ነው። ሁሉም ጻድቅ እንዲሆንለት፣ ሁሉም ልጆች እንዲሆንለት ነው የሚፈልገው። ስለዚህ ይሄንን መስጠት ባለመቻላቸው ምክንያት እግዚአብሔር ፈሪሳውያንን ምን ያደርግ ነበር? ይሞግት ነበር። ቻሌንጅ ያደርጋቸው ነበር። ይዘውት ስለተቀመጡ ማህበረሰቡ ደግሞ የተቀበለው ዕውቀት አልነበረውም፣ የተቀበለው መንፈስ አልነበረውም። ስላልነበረው እነሱን ብቻ እንደ አማራጭ ይመለከታል። እነሱን ብቻ እያየ እነሱ ጻድቅ ናቸው ይላል። እነሱ ወደ እግዚአብሔር ቀርበዋል ይላል። መቼ ነው እነሱ ወደ እግዚአብሔር የሚያደርሱኝ? አባት ሆይ መቼ ነው የምትጸልዩልኝ? ይላሉ። የእግዚአብሔር አሰራር እንደዛ አልነበረም። የእግዚአብሔር ፍላጎት እንደዛ አልነበረም። እየመጣ ጸልይልኝ እንድትል የእግዚአብሔር ፍላጎት አይደለም፣ የኔም ፍላጎት አይደለም። አዲስ ኪዳን የእግዚአብሔር እውነት ይህንን ይጸየፋል፣ ይህንን ይሞግታል። ሁሉም ሰው ወደ አብ ይቀርብ ዘንድ እግዚአብሔር ፍላጎት ነው። ሁሉም ሰው የእግዚአብሔርን እውነት እየተካፈለ ያንን እያስተጋባ እንዲኖር የእግዚአብሔር ፍላጎት ነው። ሁሉም ሰው። ስለዚህ ወገኖቹ ያልተቀበላችሁም እንዴ? አልተሰጣችሁም እንዴ? በውስጣችሁ ጸጋ የለም እንዴ? በውስጣችሁ ዕውቀት የለም እንዴ? በውስጣችሁ መንፈስ የለም እንዴ? አለ። ታዲያ ስጡታ። አጠገባችሁ ያለ ሰው አቀብሉታ። አልፈልግም ቢል ራሱ ተጠያቂ ይሆናል። እናንተ ግን መስጠት የሚገባችሁ ነገር ሰጥታችኋል። እሰየው ካለ እሰየው፣ እሺ ካለ ጥሩ። የእናንተ ድርሻ የኔ ድርሻ እግዚአብሔር የሰጠንን ነገር በሙሉ መስጠት ነው፣ ማቀበል ነው። ፕሊዝ የእግዚአብሔር እውነት አስተጋቡት፣ መንዝሩት፣ አቀብሉት። በዚህ ጊዜ እናንተ ራሱ ልትደነቁበት የምትችሉትን ሌላ ልዩ የሆኑ ጸጋና ዕውቀቶችን እግዚአብሔር ማፍሰስ ይጀምራል፣ መስጠት ይጀምራል። እግዚአብሔር በጥቂቱ ታማኝ ስለሆናችሁ በብዙ መሾም ትጀምራላችሁ። ያ ካልሆነ ግን ጸጋዎቻችን ይዳፈናሉ፣ ፍሬ ማፍራታችን ይጎድላል፣ መጠውለቅ ይጀምራል። እሁድ ይሁን የዛሬ ሳምንት አንስቼዋለሁ በምሳሌ በኩሬ መስዬ ምሳሌ አቅርቤ ነበር። ኩሬ አይፈስም፣ እዛው ነው የሚሽከረከረው። ስለዚህ ኩሬ ምንድነው? ህይወት የለውም፣ ህይወት አይሰጥም። ወንዝ ግን ዘወትር የሚሄድ ነው፣ ዘወትር የሚፈስ ነው። የሚያልፍበትን ቦታ በሙሉ እያረካ ይሄዳል፣ ህይወት እየሰጠ ይሄዳል። የኔ እናንተ ህይወት እንደዛ ነው መሆን ያለበት። የተሰጠንን ነገር በሙሉ እንደ ወንዝ እየሰጠን እያቀበልን እንድንሄድ ነው የሚፈልገው። በተደጋጋሚ እንደተነጋገር ነው እለት ልዩ ዕውቀት እየሰማን እንደዚህ ነው እንዴ ከዛ ደግሞ የሚቀጥ ነው። ይሄ የሰው ስርዓት ነው። ለዘመናት ፍጥረትን ያሰቃየ ስርዓት ነው። ይሄ ስርዓት የሃይማኖት ልማድ ይባላል። ይሄ ስርዓት የሃይማኖት ልማድ ነው፣ የድንዛዜ መንገድ ነው። የህይወትን ቃል እየተካፈልኩ ግን የማሰላስለው አንድ እውነት አለ። ይሄ እየተወረወረ ወደ እኔ ነፍስ እየመጣ ያለ፣ እኔን እየቀረጸ፣ እኔን እየለወጠ፣ እኔን እየባረከ ያለን እውነት በሚቀጥለው ቀናቶች ውስጥ እንደምሰጠው እርግጠኛ እየሆንኩ ነው የምሰማው። ለእግዚአብሔርም ቃል እየገባውለት ይህንን የህይወትን ቃል እግዚአብሔር ሆይ አጠገቤ ላሉት ሰዎች እሰጣለሁ በሚል ቃል በመግባት ውስጥ ነው ቃሉን የምሰማው። በዛ ግለት ውስጥ፣ በዛ ሞቅታ ውስጥ ነው የምሰማው።
ባታስተውሉ ብዙዎቻችሁ መጽሐፍ የሚያስችል ዕውቀት ውስጣችኋል። ምክንያቱም ብዙ ስለሰማችሁ፣ ብዙ ስለተማራችሁ፣ ብዙ ስላነበባችሁ፣ ብዙ ስለጸለያችሁ ውስጣችሁ የታመቀ ብዙ ነገር አለ። ወቁት፣ ተረዱት። ግን ፕራክቲስ ይፈልጋል፣ መለማመድ ይፈልጋል። ያለችኝን ትንሽዬ ጥቅስና ዕውቀት ሼር ማድረግ በተለማመድኩ መጠን ያበዛው ሄዳለሁ፣ እየሰጠው ሄዳለሁ። መጻፍ የሚችል ሰው ብዕሩን አውጥቶ 1 መስመር 2 መስመር መጻፍ ከጀመረ ዛሬ ነገ 4 መስመር የማይሄድበት ምክንያት የለም። 6 መስመር ግማሽ ፔጅ 1 ሙሉ ፔጅ መጻፍ የማይችልበት ምክንያት የለም። ምክንያቱም ራሱ ቃሉ የሕይወት ውሃ ወንዝ ከናንተ ይፈሳል ነው የሚለው። የሕይወት ውሃ የማይቋረጥ ዕውቀት የማይቋረጥ ይፈሳል ነው የሚለው። ስለዚህ የእግዚአብሔር ዓላማ ምንድን ነው? ሁሉም የእግዚአብሔር ልጆች ሰራተኞች እንዲሆኑ፣ በዓላማ የሚንቀሳቀሱ፣ በዓላማ የሚኖሩ፣ ዓላማ ያላቸው። ያ የሕክምና ባለሙያ ብለናል። ቁርሱን በልቶ ከቤቱ ሲወጣ የሚገጥሙት 50፣ 100፣ 200 በሽተኞች እንዳሉ ያውቃል። ለነሱ ሁሉ መልስ ለመስጠት ነው የሚዘጋጀው። ለነሱ ሁሉ አስቀድሞ ሲካፈለው የነበረውን ዕውቀት በሙሉ የሚሰጥበት ዘመን ነው። በሰጠ መጠን የሚታከሙ ሰዎች፣ የሚድኑ ሰዎች፣ የሚፈወሱ ሰዎች ይበዛሉ። በሰጠ መጠን እና የግል ሆስፒታል አላቸው መመሪያ። አንድ ዶክተር በቀን 20 ሰው ማከም አለበት ይባላል እና 20ውን ሰው በሙሉ ያስተናግዳል። 20ውን ሰው በሙሉ አክሞ ይመልሰዋል። ይሄ ስርዓት የቤተ ክርስቲያን መሆን ነበረበት። ይሄ ስርዓት የቤተ ክርስቲያን መሆን ነበረበት። ቁጭ ብሎ እኔን እያየ እንዲቀመጥ የአምላክም የኔን ፍቃድ አይደለም። የተካፈለው እውነት አለ። ሲወጣ ለስራ ሲወጣ የተካፈለውን በእውነት በሙሉ ያካፈለ ይሄዳል። ተመልከቱ፣ ምጥር የእግዚአብሔር ልጆች አሉ እዚህ ምድር ላይ። እነዚህ ሁሉ ሰራተኞች ቢሆኑ የሚታከመው ሰው ብዛትን ተመልከቱት። የሚድነውን ሰው ብዛት ተመልከቱት። ከህመሙ ከስቃዩ አገግሞ እንደ ጤነኛ ሰው የሚመላለሰውን ብዛት ተመልከቱት። ያ የሕክምና ባለሙያ አክሞት መድኃኒት ሰጥቶት ከወጣ በኋላ ከጥቂት ቀናት በኋላ ልክ እንዳከመው ሰው ጤነኛ ሆኖ ይመላለሳል። ምናልባት መንገድ ላይ ይገናኛል። ዶክተር አስታወስከኝ ይለዋል። ከሳምንት በፊት እኮ እያቃሰትኩ የመጣሁት በሽተኛ እኔ ነኝ። አንተ ነህ? እያቃሰተ ነበር የመጣው፣ እያለ ነበር የመጣው። አሁን ተፈውሷል። አይ ዶክተር እያቀፈ ጤናማ ሆኗል። ወንጌል እንደዛ፣ የእግዚአብሔር እውነት እንደዛ ነው። የእግዚአብሔር እውነት እንደዛ ነው። የእግዚአብሔር እውነት እንደዛ ነው። የነካነውን እንድናስነካ እግዚአብሔር ይፈልጋል። ክብር ለጌታ ለኢየሱስ ይሁን። የተካፈልነውን እንድናካፍል እግዚአብሔር ይፈልጋል። የጠጣነውን እንድናጠጣ እግዚአብሔር ይፈልጋል። እንዴ አትኩራሩ እንጂ በነፃ እኮ ነው ያገኛችሁት። እንዴ ከፍላችሁ እንኳን ቢሆን ኖሮ እኔ ከፍዬበታለሁ፣ 100,000 ብር ነው የከፈልኩት ለዚህ ዕውቀት፣ ስለዚህ አትሊስት 50,000 ብር ክፈለኝና አካፍልሃለሁ ትሉ ነበረ። በነፃ ያገኛችሁትን በነፃ የተካፈልከውን ትደብቃለህ እንዴ? ነው በነፃ እንዲሁ ያገኘው። አባ ብለህ የተከፈተልህ ሰማይ ነው። አባ ብለህ እሱ ከፍሎ የሰጠህ ሕይወት ነው። እሱ ዋጋ ከፍሎ በነፃ የሰጠህን አንተ እንዴት በዋጋ ነው? ሰሞኑን አንዳንድ ነገር እየጻፍኩ ነበረ። ዱርዬ ያለላቸውን ከዱርዬ ያለፉ ስለሆኑ ገንዘብ የባንክ ቡክ ይጽፉና
እዚህ ላይ ካስገባችሁ በኋላ ደውሉ እንጸልይላችኋለን ይላል። ይሄ ድሩዬ ሳይሆን በጣም የረከሰ ነገር፣ በጣም የሚያበሳጭ የሚያናድ ነገር። ሌሎቹ ደግሞ በጣም ደግሞ የተደራጁት ደግሞ 7,000 ብር ክፈሉ ለገስት ሃውስ ይላሉ። ወዮላቸው። ባይ ዘ ወይ የእግዚአብሔር ምሕረት የእግዚአብሔር ትዕግስት የሚቆምበት ጊዜ አለ። ወዮላቸው። ባይ ዘ ወይ የእግዚአብሔርን ባህሪ ለእናንተ መቼም መንገር አይጠበቅብኝም። ቃሉን የምታውቁ ሰዎች ጽዋው ሲሞላ እግዚአብሔር ከብዙ ምሕረት ከብዙ ትዕግስት ማለት ጽዋው ሲሞላ በጌታ በኢየሱስ ክርስቶስ ይሄ ነው እንደ እግዚአብሔር ነው ምን ትሉት? ይሄ ነው እንደ እግዚአብሔር ምን ማለት ነው? 7,000 ብር 10,000 ብር ከፍሎ እየተሰቃየ ለመጣ በሽተኛ ያስገባበትን የባንክ ስሊፕ አሳየኝ። እናንተ የእግዚአብሔርን እውነት ስለማታካፍሉ እንደዚህ አይነት ጨካኝ ሰዎች እንዲገለጡ ምክንያት ሆነዋል። በነገራችሁ ላይ የትኛውም አለማወቅም በሉት ጨለማም የጨለማም ልጆችም በሉት የብርሃን ልጆች ስራ መስራት ሲያቆሙ ነው የሚገለጡት። እንደዚህ እንዲፈነጩ ያደረጋችሁት እናንተ ናችሁ። ያ በሽተኛ አንተን ቢሰማ በቀላሉ ይፈወስ ነበር። አንተም አትሰጠው። ምን ትሰጠዋለህ አንተ? አንተ አትጸልይለት እንዴ? አንተ የእግዚአብሔር ቃል ሼር አታደርገው። ምን ያደርግ? አልፎ ሲቅራ ነው፣ መከራ ነው፣ ጩኸት ነው። ምን ያደርግ? በእኔ እኮ በበሽተኛው እኮ አይደለም የምፈርደው። ባይተው ምን ያደርግ? የለውም ሄዶ ጸልይልኝ ይላል። ይሄ ሊሆን አይገባም ነበር። ይሄ ሊሆን አይገባም ነበር። ለዛ ነው መጽሐፍ ቅዱስ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ ነገር ግን አሁን ሕፃናት ናችሁ እንደሚል እግዚአብሔር ቃል። አያችሁ የእግዚአብሔር ኢንቴንሽን ዕውቀት በተካፈልኩ መጠን ማስተማር ወደምችልበት ነገርን መስጠት ወደምችልበት አቋም መምጣትን ነው የሚጠብቀው። አስተማሪ ማለት እሱ ነው። እግዚአብሔር አንድ ጥቅስ አንድ እውነት ሲሰማለት ልጄ እያደገልኝ ነው፣ መስጠት ወደሚችልበት ሌቭል እየመጣልኝ ነው፣ ወደዛ እየደረሰልኝ ነው እያለ የሚያየው እንደዛ ነው የሚያየው። በሌላ ቋንቋ ምን እያለን ነው? በሚሊዮን የሚቆጠሩ አስተማሪዎችን እግዚአብሔር ይጠብቃል እያለን ነው። በሚሊዮን ነው የእግዚአብሔር ልጅ እዚህ ምድር ላይ ሚሊዮን ነው በየቤተ ክርስቲያኑ የሚመላለሰው። ይሄ ሁሉ አስተማሪ ሆኖለት እንዲወጣ። ስለዚህ ልዑል አባታችሁ የሰጠዋችሁን ነገር ስጡልኝ እያለ ነው። ያስተማርኳችሁን አሳዩልኝ እያለ ነው። አትያዙብኝ እያለ ነው። እናንተና ያዛችሁብኝ እያለ ነው። እያለ ነው። ግዴላችሁ መዝሙር እነሱም ይዘምራሉ፣ ከኛ እኩል ይዘምራሉ፣ ዳውንሎድ ያደርጋሉ መዝሙር። ምናልባት አንዳንድ አሕዛብ ቤት እኛ የሌለን መዝሙር ሁሉ አላቸው። ስለዚህ መዝሙሩ ለኛ ይሁንና ቃሉን ስጧቸው፣ ዕውቀቱን ስጧቸው፣ አቀበሏቸው፣ ቁልፉን ስጧቸውና ይክፈቱት። ይሄ ስርዓት በእያንዳንዱ ሰው ሲሆን ያለን እያንዳንዱ ይህንን ሲያደርገው በቀላሉ ፍጥረት ካለበት ጨለማ፣ ካለበት መከራ፣ ካለበት ጉስቁልና፣ ካለበት ግራ መጋባት፣ ካለበት የዲያብሎስ ልጅነት እየተፈታ ወደ እግዚአብሔር ልጅነት፣ ወደ ነፃ መውጣት፣ ወደ ማወቅ
ወደ መረጋጋት፣ ወደ መፍትሄ፣ ወደ ሰላም፣ ወደ ደስታ፣ ወደ ተፈጠረበት ዓላማ ይመጣል እያለ ነው። ያን እያለ ነው። ጌታችሁ እኮ በራሱ ምንድነው ያለው እኮ? እርሱ ራሱ ምን አለ? ዞር ብሎ አያቸውና ደቀ መዛሙርት ይገርማችኋል፣ መከሩ ብዙ ነው፣ ሰራተኞቹ ጥቂት ናቸው። ሰራተኛ እንኳን እንዲበዛ ለምኑ አላቸው። እንዲበዛ የሚሰራ ሰራተኛ እኮ ትርጉሙ እሱ የሚሰራ፣ የሚያከናውን፣ ምላሽ የሚሰጥ፣ መፍትሄ ይዞ የሚገለጥ ማለት ነው ሰራተኛ ማለት። ሌላ እኮ ትርጉም የለውም። አቤት ይሄ ሁሉ ጉባኤ ሁሉ ህዝብ ሰራተኛ ሆኖ ቢወጣ፣ ሰራተኛ ሆኖ ቢወጣ ያንዳንዱ። እሺ ዛሬ በዚህ ነው የምንጨርሰው። ስሙኝ፣ አንዳንድ ሰዎች ለምሳሌ በእውቀትም በገንዘብ ትንሽ አቅም ያላቸው ሰዎች ቤት ለመግዛት ቤት ለመከራየት ሲያስቡ የመጀመሪያ የሚያስቡት ሰላም ያለበት ቦታ ነው። በሌላ ቋንቋ ሰላም ያለበት ማለት በቂ የሆነ ህግ አስከባሪ ያለበት ስፍራ፣ ህግ አስከባሪዎች በዝተው ሰፈሩ የሚጠበቅበት ስፍራ ላይ ዋጋ ከፍለው ሄደው እዛ ቤት ይከራያሉ፣ ቤት ይገዛሉ። ሲወጡ ሲገቡ ብዙ ህግ አስከባሪዎችን ያያሉ። በሌላ ቋንቋ የሚጠብቃቸው አካል እንዳለ አስበው ሴኩርድ ሆነው ሌባ ይመጣል እንዴ እያሉ እየተሳቀቁ አይኖሩም። ምን ማለት ነው? ህግ የሚያስከብሩ አካላት በየስፍራው ላይ ተመድበዋል። ስለዚህ እዛ አካባቢ ላይ እዛ ስፍራ ላይ ሌብነት ይቀዘቅዛል። እንዲያውም አንዳንድ ቦታ ላይ ሙሉ በሙሉ ሌብነት የሚታወቅ ነገር በሙሉ ይጠፋል። ከምን የተነሳ መሰላችሁ? ህግ ከሚያስከብሩ አካላት መብዛት የተነሳ እዛ አካባቢ ላይ ስለተሰማሩ። ልክ እንደዚህ በየቦታው ቢመላለሱ፣ በሰራተኝነት ማንነት ቢመላለሱ የምድር ርኩሰትን በሉት፣ ጉስቁልና ጩኸትን በሉት፣ የአጋንንት ልጆች እንደፈለጉ እየፈነጩ መኖርም በሉት ያከትምላቸዋል፣ ያከትምላቸዋል፣ ያከትምላቸው። ይሄ ነው የእግዚአብሔር ኢንቴንሽን። ይሄ ነው የቤተ ክርስቲያን ዓላማ። የእግዚአብሔር ልጆች በየስፍራው ላይ ሰራተኛ ሆነው እንዲገለጡ፣ የሚሰሩ ሆነው፣ የእግዚአብሔርን እውነት የሚያስተጋቡ ሆነው፣ የሚጽፉ ሆነው፣ የሚወስኑ ሆነው እንዲገለጡ። እሺ አሁን እኔ እንደ ወላጅ ላወራችሁ። አሁን የልጆቼ ቀጣይ ትምህርት ቤት ያሳስበኛል። የሚማሩበት ትምህርት ቤት ምን አይነት ዕውቀት ሊካፈሉ ይችላሉ በሚል ትምህርት ቤቱን አጥንተን ፖሊሲያቸው ምንድነው የሚያስተምሩት ብለን እና በተለምዶ የክርስቲያን ትምህርት ቤቶች ሲተከሉ ብዙ ቅዱሳን እረፍት ያገኛሉ። የክርስቲያን ትምህርት ቤት ነው እኮ እነሱ እኮ ያልተገባ ነገር አያስተምሩም ይባላል። እና ወላጅ በራሱ እፎይ ብሎ ልጆቹን እዛ ይልካል። ምን ማለት ነው? ቦታው ላይ ያሉ አስተማሪዎች ክርስቲያን ከሆኑ እነዚህ አስተማሪዎች የእግዚአብሔር በር ነው የሚሆኑት። እሺ ይሄኛውስ ያልዳነው ሰውስ የሲኦል በር ነው፣ የአጋንንት በር ነው። በሱ በኩል ነው የሚገባው ጨለማው። ሄሎ እኔና እናንተ በር ነን እኮ የእግዚአብሔር። እግዚአብሔር በእኛ ውስጥ ነው የሚያልፈው የሚሰራው። የጨለማው ማለት በሰዎች ውስጥ ነው የሚገባው። አንድ እግዚአብሔርን የማያውቅ አስተማሪ ለማስተማር ሲሄድ ብዙ የጨለማ ዕውቀትን ይዞ ነው የሚያስተምረው። ብዙ ፈሪሃ እግዚአብሔር የለውም። የፈለገውን ነገር ለልጄ እያሳየው፣ ለልጄ እያስተማረው፣ ልጄን እየሰበከው፣ ልጄን እየቀረጸው ያሳድገዋል። በቃ አሁን ጨለማ በሱ ውስጥ በኩል ነው የሚገባው የሚያልፈው። በዛ ነው የሚያልፈው።
ልክ እንደዚህ ሰራተኞች የእግዚአብሔር ሰራተኞች ሲበዙ እግዚአብሔር ኤቭሪ ኮርነር የሚያልፍባቸው ሰዎች አገኘ ማለት ነው። የእግዚአብሔርን እውነት የሚያስተጋቡ ሰዎችን አገኘ ማለት ነው እግዚአብሔር። ስለዚህ ለውጡ በጣም ታላቅ ይሆናል። ለውጡ በጣም ፈጣን ይሆናል። እንዴ ቁጭ ጥቅስ ይዤ ቁጭ ተምሬ ቁጭ ይሄ በጣም አደገኛ አካሄድ፣ በጣም አደገኛ አካሄድ ነው። የብዙ ክርስቲያን የህይወት ተሞክሮና ልማድ ይሄ ነው። የብዙ ይሄ የጊዜው የእግዚአብሔር ድምጽ ነው። የመንፈስ ቅዱስ ድምጽ ነው። ይሄ ስጡ ያላችሁ ነው እግዚአብሔር። ዕውቀቴን ስጡ። ለእግዚአብሔር ቤት ስራ ስጡ አይደለም። እሱ ሶስተኛ፣ አራተኛ፣ አምስተኛ አማራጭ ለእግዚአብሔር ተው፣ እሱ ይደርሳል። ስጥ ያለህን የእግዚአብሔርን ዕውቀት ስጠው። ይሄ ሁሉ ሰው እዚህ አዳራሽ ተከማችቶ ለእግዚአብሔር እውነት የማይሰጥ ቢኖር፣ ይሄ ሁሉ ፈራሶ ተዘግቶ 2-3 ሰዎች ለእግዚአብሔር እውነት ዝግጁ ሆነው የሚሰጡ ቢኖሩ እነሱ ይበቁናል። ለእግዚአብሔር በቂዎችም እነሱ ናቸው። እግዚአብሔር ያመጣል። አሁንም ያማጣል። ሰራተኞችን ማየት ይፈልጋል። የሚሰማሩለትን ማየት ይፈልጋል። እውነቱን የሚያካፍሉለትን ሰው ይፈልጋል። ይህ ካልሆነ ሰማያት እንደ አለት ይጠጥሩባችኋል። እኔ እውነቱን እነግራችኋለሁ። ሰማያት እንደ አለት ይጠጥሩባችኋል። እየዘመራችሁ በህይወት የምትሸነፉ ትሆናላችሁ። ጠላት ያሳድዳችኋል። አዎ ሊትራሊ ያሳድዳችኋል። የምታቋት እኮ ያቺ ጀግና ሴት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት ሱና ማልታ ሴት ምናልባት በንጽጽር አንድ ስብከት ነው የተካፈለችው። በነገራችሁ ላይ ከጌታ ጋር የነበራት ንግግር ከ40 እስከ 45 ደቂቃ ነው ይባላል። አንድ ፕሮግራም ክርስቶስ ማን እንደሆነ ተረዳች፣ አወቀች። ይህንን ታላቅ እውነት ከተማ የሚያድን ፍጥረት የሚያድን እንደሆነ እርግጠኛ ነች። ኢየሱስንም እዛው አስቀምጣ እንስራዋንም አስቀምጣ ጌታ ሆይ ብቻህን ትቼ ልሄድ ምናምን ምን ማለት መሰላችሁ? አሁን እግዚአብሔር እዚህ ቁጭ ብለን እንደ ቃልቻ ቤት የሆነ ነገር እየሰጠ ነው እንድንከማች አይደለም ፍላጎቱ። አይደለም ሁለት ያላሰበችም። ኢየሱስን ብቻውን ትቼው ልሂድ እዚህ ቦታ ላይ የኢየሱስ ፍላጎት የእርሷ መሄድ እንደሆነ ሁሉ አውቃለች። ቃሉን መስጠት ማቀበል እንደሆነ አውቃለች። ሌላ ቃል ገና ሳታስጨምረው የከበረ ዕውቀትን ተካፍላ ወደ ሰማርያ የምስራቹን ለማብሰር ስትሄድ ታያላችሁ። እግዚአብሔር ደግሞ ይሄንን እሳት ማቀጣጠል ነው ዓላማውም ፍላጎቱ። ልክ ዮናስን ጀስት ንስሐ ግቡ በል ነው ያለው። በቃ እግዚአብሔር ንስሐ ግቡ በሚለው ድምጽ ውስጥ የብዙ ሰዎችን ልብ ሊከፍት ዝግጁ ነበር። ዮናስ ነው አልሰብክም፣ አልናገርም፣ አልሄድም፣ እንዲህ ነው እኮ እንዲያ ነው እኮ ሰብ ይደረድራል ሰበብ። ይሄንን ባደረገ መጠን ህይወት ለሱ እንቅፋት በእንቅፋት ሲሆንበት ለዮናስ እሱ ያለበትም መርከብ ሲናወጥ
የብዙ ሰዎችን ችግር የሚፈታ ቁልፍ ይዘህ አንተ ሌላ ነገር ታወራዋለህ። እግዚአብሔር አንተና አንተ ያለህበትን ያናውጥልሃል። ዮናስን እሱም መርከቡ ላይ ያሉ ሰዎችም በሙሉ በነውጥ እውነትህን ሳታካፍለው 21 ቀን አይደለም 365 ቀን ጾም ጸሎት ብትገባ የሚከፈት ሰማይ የለም እነግርሃለሁ። በፍጹም የሚከፈት ሰማይ የለም። ብትል ያስቀመጥካት እግዚአብሔር የሰጠህ ቁልፍ አለች። ያንን ቁልፍ በማጣት የሚሰቃዩ ብዙ አሉ። ጽድቅና መንግስቱን ፈልጉ ማለት ይሄ ነው። ሌላው ይጨመርላችኋል ማለት ይሄ ነው። ዮናስ ነነዌን የሚታደግ ቃል እና ተልእኮ ይዞ ሌላ ነገር ያወራል። ኦኬ ስንተያይ ወደ ግራ ብትሄድ እኔ በዛለሁ ነው እኮ ዳዊት አንድ ጊዜ ጨንቆ እንደዛ እንዳለው ማለት ነው። እግዚአብሔር ወደ ሰማይ በወጣ አንተ በዛለህ፣ ወደ ምድር ጥልቅ በወርድ አንተ በዛለህ፣ ከአንተ ወዴት እሄዳለሁ? ዮናስ እግዚአብሔር የሆነ ቦታ ብቻ ተቀምጦ የሚንቀሳቀስ መስሎታል። ወደዚህ ሄደ። ልካይታችኋል። አንዳንድ ጉንዳን ወይም በረሮ እኛ ቤታችን ውስጥ ይሮጣሉ ከኛ ያመለጡ መስሏቸው። እኛ እንደዚህ እናያቸዋለን። በቃ ኧረ ተይ። ከዛ ከብዙ ስቃይ በኋላ ነነዌዎች ወደ እግዚአብሔር ተመለሱ። ቀላል ድምፅ ነች አይደል? ንጉሱ ሰማ ይላል። መስማቶች አለ። ንጉሱ ፈራ። እግዚአብሔር ተናገረ። ከዛ አዋጅ መላው የነነዌ ሕዝብ እኔንም ጨምሮ እንስሳኑንም ጨምሮ ንስሐ ግቡ፣ እግዚአብሔር ያጠፋናል፣ ንስሐ ግቡ። ከተማውስ እሺ፣ ሁሉም ንስሐ ገባ፣ ዳነ። ፒሪድ። ዓላማው የእግዚአብሔር ይሄ ነው። ዓላማው ይሄ ነው። አንድ እውነት፣ አንድ ቀላል እውነት ጌታ ይወድሃል የሚለው ቃል በነገራችሁ ላይ ቀላል ቃል ነው የሚመስል አይደል? እኛ ስለለመድን በነገራችሁ ላይ ጥቅስ ብዙ ስለለመድን ጌታ የሚል ድምፅ ስለለመድን ነው የማይከብድብን። ጌታ ይወድሃል፣ ጌታ ይወደኛል፣ ሪሊ ይሄ ሰማይና የምድር ፈጣሪ እግዚአብሔር ይወደኛል። yes በዚህ ጌታ ይወድሃል፣ ኢየሱስ ክርስቶስ ስላንተ ሞቷል በሚለው ቃል ውስጥ ያንን ቃል ተጠቅሞ ጌታ መንፈስ ቅዱስ የሰውየውን ልብ ይነካዋል፣ የሰውየውን ልብ ይከፍተዋል። ያ ድምፅ እየተከተለ ያወራዋል። ነነዌ ከኃጢአታችሁ ከርኩሰታችሁ ተመለሱ፣ እግዚአብሔር አዝኖባችኋል። በጣም ጨካኞች ናቸው በነገራችሁ ህዝቦቹ። በጣም አደገኛ ህዝብ ናቸው። ለመጀመሪያ ጊዜ ፍርሃት ልባቸው ውስጥ ገባ። ለመጀመሪያ ጊዜ በጣም ክፉ ጨካኝ የተባሉ ህዝቦች ናቸው። ሌላው ማህበረሰብ ዞር ብሎ ማያያቸው። ሲገድሉ እንኳን ነነዌዎች በነገራችሁ ላይ ይቆፍሩና ሰዎችን እዛው ሲከቱና አንገቱ ብቻ እንድትወጣ አድርገው ከጉድጓዱ 50 100 200 ፈረስ ከነሰረገላው ይልኩበታል። ሰውየው ተሰቃይቶ እንዲሞት የሚያደርጉ ጨካኝ ህዝቦች ናቸው። ዮናስ ያገና ያንግ የነበረው ዮናስ ንስሐ ግቡ በሚለው ድምፅ መካከል እግዚአብሔር የፍርሃትን መንፈስ ላከባቸው። ልባቸው ተነካ፣ ንጉሱም ጭራሽ እኮ የመመለሳቸው ጥግ የሚገርመኝ እንስሳቸውም ጭምር ይጹሙ።
እንስሳን ጭምር የሚያጾም ውሳኔ ሲወስኑ ታያላችሁ። እስራኤል እንስሳ አጽሞ አያውቅ። በጣም ጨካኝ ክፉ የምንላቸው ሰዎች ሲመለሱ የሚመለሱበት አመላለስ አስገራሚ ነው። በነገራችሁ ላይ ይሄ ሰው እግዚአብሔርን አያውቅም የምትሉት ሰው ሲመለስ ለእግዚአብሔር የክብር ዕቃ ሆኖ ነው የሚመለሰው። ትልቅ ተልእኮ ይዞ ነው የሚመለሰው። እንደነ ጳውሎስ ማለት ነው። ጳውሎስ ሰው እየተገደለ ምንም ርህራሄ ያልነበረው፣ እንዲያውም ጨምራችሁ ግደሉ ተስማማለሁ ብሎ አውልቆ የሚመሰክር ሰው። እስጢፋኖስ የሚያክል ሰው ሲወገር ምንም ያራራ ሰው ነው ጳውሎስ።